ብዙ ጊዜ ለአልበርት አንስታይን የሚሰጥ አንድ ታዋቂ አባባል አለ። አባባሉም እንዲህ ይላል፣ አንድ ነገር በቀላሉ ማስረዳት ካልቻልክ መጀመሪያውኑ አልተረዳውም ማለት ነው። አባባሉን አንስታይን ይበለው አይበለው ምናልባትም ላይለውም ይችላል። መልእክቱ ግን በጣም ትልቅ ነው። በተለይ ለጥናታችን የምንጠቀምበት ከሆነ ትልቅ ለውጥ ያመጣል። Let's do it. Talk to me. Let's do it. ዛሬ የምናየው ስለ ፋይመን ቴክኒክ ነው። ይህ ዘዴ ስሙ የተሰየመው ሪቻርድ ፋይመን በተባለ ታዋቂ የፊዚክስ ሊቅ ሲሆን ፋይመን በ1965 የኖቤል ሽልማት አሸናፊ ነበር። ነገር ግን ከሳይንቲስትነቱ ባሻገር በጣም ጎበዝ መምህር ነበር። ዘ ግሬት ኤክስፕሌነር የሚል ቅጽም ስምም ነበረው። ምክንያቱ ደግሞ በጣም ውስብስብ የሆኑ የሳይንስ ህጎችን ተራሶ በሚረዳው ቀላል ቋንቋ የማስረዳት ልዩ ችሎታ ስለነበረው። ይህ ዘዴ ለፊዚክስ ወይም ለሂሳብ ብቻ አይደለም፣ ለታሪክ፣ ለዌብ ዲቨሎፕመንት ወይም ለማንኛውም ትምህርት ይሰራል። ቁም ነገር፣ ይህ ዘዴ 4 ቀላል ደረጃዎች አሉት። ደረጃ 1 ወረቀት አውጡና ርዕሱን ስም ከላይ ጻፉ። ለምሳሌ ያህል እኛ የፓይታጎረስ ቲዮሪ እንውሰድ። ደረጃ 2 ትምህርቱን ለሌላ ሰው እንደምታስተምሩ አድርጋችሁ በቃላችሁ አስረዱ። እዚህ ጋር ዋናው ቁልፍ ነገር በቀላል ቋንቋ ማስረዳት ነው። ትርጓሜውን ብቻ ሳይሆን በምሳሌዎችም ጭምር ለማሳየት ሞክሩ። ደረጃ 3 ከተቸገራችሁበት ቦታ ተመለሱ። ስታስረዱ እዚህ ጋር ምን ነበር ብላችሁ የምትቆራረጡ ከሆነ ወይ ደግሞ ግልጽ ያልሆነላችሁ ነጥብ ካለ ወዲያውኑ ወደ መጽሐፋችሁ ወይም ወደ ማስታወሻችሁ ተመለሱ። ያንን ክፍል በደንብ እስክትረዱ ድረስ ደግማችሁ አጥኑ። ደረጃ 4 ንግግራችሁን አቅልሉ። የተጠቀማችሁባቸውን ከባድ ቃላት በሙሉ አውጥታችሁ በቀላል ቃላት ተኳቸው። አሁንም ለሌላ ሰው ስታስረዱ እንቆቅልሽ የሚሆኑባችሁ ከሆነ በቂ ግንዛቤ የላችሁም ማለት ነው። ጠቃሚ ምክር ለልጅ እንደማስረዳት አንድ ተጨማሪ ምክር ልጨምርላችሁ። ይህን ነገር ለአንድ ትንሽ ልጅ እንዴት አስረዳዋለሁ ብላችሁ አስቡ። ልጆች ለምን ብለው መጠየቅ ይወዳሉ። ለምሳሌ ለምን የፓይታጎረስ ቲዮሪ ለቀኝ ማዕዘን ትራያንግል ብቻ ይሰራል ብሎ ቢጠይቃችሁ መልሱ ዝግጁ ነው? ካልሆነ ገና የምታጠኑት ነገር አለ ማለት ነው። የፋይመን ቴክኒክ 2 ጥቅሞች አሉት። አንደኛው የትኛው ክፍል ላይ ጠንካራ ዕውቀት እንዳላችሁ ያሳያል። ሁለተኛው የትኛው ክፍል ላይ ድክመት እንዳለባችሁ ወዲያውኑ ይጠቁማችኋል። ይህ ዘዴ ጊዜያችሁን በከንቱ እንዳታባክኑ ይረዳችኋል። ዘዴውን ተጠቅማችሁ ውጤታማ እንደምትሆኑ ተስፋ አደርጋለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። እንዲህ አይነት የጥናት ዘዴዎችና ምርታማነትን የሚጨምሩ ምክሮች እንዲደርሷችሁ ደግሞ ሰብስክራይብ እንዳይረሳ።